አስቡት ከሳምንታት በኋላ የህይወታችሁ አዲስ ምዕራፍ ወደ ሆነው ወደ ሃይስኩል ትቀላቀላላችሁ። አዲስ መምህራን፣ አዲስ ኢንቫይሮንመንት፣ አዳዲስ ጓደኞች። አሁን እናንተ ያላችሁበት ቦታ ላይ እኔ ከጊዜያት በፊት ነበርኩ። ነገር ግን እድሉ ሰጥቶኝ የ15 ዓመቱን የአብስራ ሃይስኩል ከመግባቱ በፊት ባገኘው ኖሮ እነዚህን 7 ወሳኝ ነገሮች እነግረው ነበር። ለማታውቁኝ የአብስራ እባላለሁ። ኮንተንት ክሪኤተር ነኝ። የተለያዩ ሶሻል ሚዲያዎች ላይ ጎበዝ እንደሆነ የረዱኝንና ለታናናሾች ይጠቅማል የማስባቸውን ኤክስፒሪየንሶችን ሼር አደርጋለሁ። አሁን ላይ የ12ኛ ክላስ ኢንተራንስ ፈተናን ተፈትኜ ውጤት በመጠባበቅ ላይ ይገኛል። ወደ አንደኛው ነጥብ እንሂድ። ሃይስኩል መግባታችን ብቻ ባህሪያችንን አይቀይረውም። ያው ማለት ምን ማለት ነው? ብዙዎቻችን ለወደ ሃይስኩል ከመግባታችን በፊት ሃይስኩል ስገባ አዲስ ማንነት ይኖረኛል፣ ራሴን አስከብራለሁ ወይም ደግሞ በራስ መተማመኔን አሻሽላለሁ ብለን እናስባለን። የሀሳብ ጥሩ ሆኖ ሳለ ነገር ግን ልክ ሃይስኩል እንደገባን ያ የነበረው ልማዳችን የሚሻሻል ይመስላል። ያ እንደዛ የምናስብ ከሆነ ተሳስተናል። ወይም ደግሞ አሁን ያንን ልማድ ለማምጣት ከአሁኑ ራሳችን ላይ እየሰራን ካልሆነ ኋላ ላይ የሚፈጥረው ነገር አይኖርም ማለት ነው። የእናንተ ታላላቆች እናንተ ያሰባችሁትን አስበን ነበር፣ እኛ አላደረግነው። እናንተ ማድረግ የምትፈልጉ ከሆነ እኛ እንዳደረግነው አስባችኋል። መለየት አለባችሁ። በምን? ከአሁኑ ክረምት ላይ ትምህርት እስኪጀምር ድረስ ራሳችሁ መመስራት። ነገር ግን ትምህርት ሲጀመር በቃ ከዛሬ ጀምሮ ዝም ብላለሁ፣ ኩል ሆናለሁ፣ ራሴን አስከብራለሁ ምናምን ብላችሁ የምታስቡ ከሆነ ያ ራስን ማስከበር ወይም ደግሞ በራስ መተማመንን መገንባት ሳይሆን ድራማ ነው የሚሆንባችሁ። ከሳምንታት በኋላ ታቋርጡታላችሁ። ወደ ሁለተኛው ነጥብ እንሂድ። ህይወታችሁን ከአሁኑ ዶክመንት ማድረግ ጀምሩ። ይሄኛው ማንም ሰው ማይነግራችሁ ወይም ደግሞ ኢንፎርማል የሚመስል ነገር ግን ኋላ ላይ የምትጸጸቱበት ካላደርጋችሁት በጣም የምትጸጸቱበት ነገር ነው። እኔ ትዝ ይለኛል ፎቶ መነሳት ፍጹም ማልወድ ሰው ነበርኩኝ። 9ኛ ክላስ ላይ 1 ወይም 2 ፎቶ ነው ያለኝ። አሁን ይጸጽተኛል። ይኸው አሁን ለኮንተንት ክሪኤሽን በተጠቀምኩት ነበር ቢኖረኝ። አስቡት አሁን 9ኛ ክላስ ሆናችሁ 4ኛ ወይም ደግሞ የ1ኛ ክላስ ፎቶ ቢኖራችሁ ከጓደኞቻችሁ ጋር ቪዲዮ ቢኖራችሁ ምን ያክል እንደሚያስደስታችሁ ለልጆቻችሁ ወደፊት የምታሳዩት ለራሳችሁ የሚቆይ ሚሞሪ የሚሆናችሁ ፎቶዎችን፣ ቪዲዮዎችን በተለያየ አጋጣሚ መነሳት ጀምሩ። ሶስተኛውና ጎበዝ ተማሪዎችን ከሰነፍ ተማሪዎች የሚለየው ነጥብ ብዬ የማስበው ለማንበብ ፈተና እስኪደርስ ድረስ አትጠብቁ። ጎበዝ ተማሪዎች ከእናንተ የሚለዩት በዛ ነው። ብዙ ተማሪ ይቀመጥና ልክ ፈተና ሲደርስ ሌሊት መነሳትም ይጀምራል። የማያደርገው ነገር የለም። ለብዙ ሰዓት ተቀምጦ ማንበብ ምናምን፣ እነዛ ሁሉ የማይጠቅሙ ናቸው። እውነቴን ነው የምነግራችሁ። በትክክል ያ ፈተና ላይ ጥሩ ፐርፎርም ማድረግ ከፈለጋችሁ ወይም ደግሞ ትምህርታችሁ ላይ ሲሪየስ ከሆናችሁ ትምህርታችሁ ላይ ለውጥ ማምጣት የምትፈልጉ ከሆነ ገና ከመጀመሪያ ፈተና ሳይደርስ ገና ከመጀመሪያ የተማራችሁትን መከለስ አለባችሁ። ግዴታ ለ5 ሰዓት ግዴታ ለ6 ሰዓት መሆን አይጠበቅበትም። ለ1 ሰዓት የተማራችሁትን ከከለሳችሁ ፈተና ሲደርስ ከብዙ ተማሪ ቀዳሚ ትሆናላችሁ። ይህን ስታደርጉ ማለፍ አለማለፍ አይደለም የእናንተ ጥሩ ውጤት ማምጣት አለማምጣት ይሆናል። ፈተና በሚመጣበት ጊዜ ላለመጨናነቅ ከብዙ ተማሪ ለመቅደም ወደፊት ለመሄድ ከፈለጋችሁ ፈተና እስኪደርስ ድረስ ለማንበብ አትጠብቁ። አራተኛው ጓደኞቻችሁን ምረጡ። በዙሪያችን ያሉ ሰዎች ወይም ይገነቡናል ወይም ደግሞ ያፈርሱናል። ለምሳሌ አንድ ተማሪ ከሚፎርፍ ክላስ ከሚቀጣ ተማሪ ጋር የሚሆን ከሆነ ቀስ በቀስ ከትምህርት እየራቀ ለትምህርት ያለው ትኩረት እየለቀቀ ይሄዳል ማለት ነው። ነገር ግን ከጎበዝ ተማሪ ጋር የሚውል ከሆነ የሆነ ለውጥ እያመጣ ይሄዳል ማለት ነው። አትሊስት ለማንበብ የሆነ ፍላጎት ራሱ እያደረበት ይመጣል። ከሃይማኖተኛ ተማሪ ጋር የምትውሉ ከሆነ ቤተክርስቲያን ወይም ደግሞ መስጊድ ማዘውተር ትጀምራላችሁ። ጭራሽ እዛ ቦታ የማይሄድ ሰው ጋር ስትሉ ደግሞ እንደዚህ አይነት ቦታ ላይ የማትገኙ አይነት ልጆች ትሆናላችሁ። ራሳችሁን በትክክል ሼፕ ማድረግ ከፈለጋችሁ የሃይስኩል ጀርኒያችሁን ጥሩ ለማድረግ ከፈለጋችሁ በጥሩ ሰዎች ራሳችሁን አስከብቡ ወይም ደግሞ ጥሩ ጓደኞች ይኖራችሁ። አምስተኛው ራስን ከሌላ ተማሪ ጋር አለመወዳደር። ይህም ማለት ምን ማለት ነው? አውቃችሁትም ሳይሆን ሳታውቁት ጭንቅላታችሁ ራሳችሁን ከሌላ ተማሪ ጋር ያወዳደራል። ለምሳሌ አንዳንድ ተማሪዎች በተፈጥሮ ስማርት ናቸው። በቃ መኑ ማተመኑ በተፈጥሮ ስማርት ናቸው። ግዴታ ግን እናንተ ጎበዝ ለመሆን በተፈጥሮ ስማርት መሆን አለባችሁ እያልኩኝ አይደለም። ነገር ግን አንዳንድ ተማሪዎች ክላስ ላይ ልብ ብላችሁ ከሆነ ሁሉንም ጥያቄ የሚመልስ ተማሪ አለ። እንደዚህ አይነት ተማሪ እያያችሁ ሰላማችሁን ማጣት የለባችሁ ወይም ደግሞ ራሳችሁን ማጨናነቅ የለባችሁ። የእናንተ ትኩረት ሊሆን የሚገባው ከትላንት ማንነታችሁ ወይም ደግሞ ከዚህ በፊት ከነበራችሁት ከራሳችሁ ጋር ሊሆን ይገባል ውድድራችሁ። ለምሳሌ 50 ያመጣ ተማሪ ፈርስት ሴሚስተር ላይ 50 ያመጣ ተማሪ ፈርስት ሴሚስተር ላይ 90 ካመጣው ተማሪ ጋር ራሴን አወዳድራለሁ ካለ ጥናት ጀምራለሁ ራሴን ከሱ ጋር አወዳድራለሁ ካለ ከሱ ጋር ከመወዳደር ይልቅ ተስፋ ወደ መቁረጥ ነው የሚገባው። ምክንያቱም የማይሆን ነገር ነው። ግን ከትላንት ከነበረው ማንነቱ አያነብ ከነበር ወይም ደግሞ ከስር ሳያጠራቅም የማያነብ ልጅ ከነበር ያንን ማድረግ ከጀመረ ግን ቀስ በቀስ አትሊስት በ2 ወር ውስጥ የሆነ የሚታይ ለውጥ ማምጣት ይቻላል። ራሳችሁን ከራሳችሁ ጋር ለማወዳደር ሞክሩ። 6ኛው ነጥብ ስልካችሁ እናንተን አይቆጣጠራችሁ።
እውነቱን ለመናገር በዚህ ዘመን እንደ ሶሻል ሚዲያ የተፈጠረ ትልቅ ኢንቨንሽን የለም። ዛት ሚንስ የተለያዩ ስኪሎችን መማር ትችላላችሁ። በጣም ብዙ የተለያዩ ነገሮችን ሶሻል ሚዲያ ላይ ታደርጋላችሁ። አሁን በእኛ ትውልድ በእኔና በእናንተ ጊዜ ማለት ነው፣ በእኛ ጄኔሬሽን ከተፈጠሩ ትላልቅ ፈጠራዎች መካከል ሶሻል ሚዲያ አንዱ ነው ብል ማጋነን አይሆን። ነገር ግን ሶሻል ሚዲያ እንዲጠቀማችሁ አትፍቀዱለት፣ ተጠቀሙበት። ምን እያልኩኝ ነው? እናንተ እንደምታስቡት ሶሻል ሚዲያ ፍሪ አይደለም። እኛ የምናስበው ቲክቶክ ገባ፣ ስክሮል አደረግ፣ ወጣ፣ ምንም አልከፈልክም። ምንም እንኳን ብር ባትከፍሉም አቴንሽን የሚባል ነገር እየከፈላችሁ ነው። የአቴንሽን ምንድን ነው? ታይምህ ነው፣ ሰዓትህ ነው። ያ ሰዓት ምንህ ነው? ህይወትህ ነው። በዚያ ሰዓት የተለያየ ነገር ፐርፎርም የምታደርጉት። የሆነ ነገር በነፃ ሲቀርብላችሁ ለምን በነፃ ቀረበልኝ ብላችሁ መጠየቅ ያስፈልጋችኋል። ምንም ነገር ቢሆን ማለት ነው። በኔ ጌታ አንድ የምወደው አባባል አለ፣ ኢፍ ዘ ፕሮዳክት ኢዝ ፍሪ ዩ አር ዘ ፕሮዳክት። ለምን ነፃ እንደሆነ አስተውሉና ከሶሻል ሚዲያ ጋር ያላችሁን ግንኙነት ለማጥናትና ለመቀነስ ብትሞክሩ አሪፍ ነው። ሰባተኛውና የመጨረሻው ነጥብ የእንግሊዝኛ ስኪላችሁን ከአሁኑ አዳብሩ። እመኑ ትጠቀሙበታላችሁ። እኔ ከሚቆጩኝ ነገሮች መካከል እንግሊዝኛ የመናገር ክህሎቴን ከ9ኛ ክላስ ጀምሬ አለማሳደጌ ነው። አሁን ላይ ምንም አልልም፣ ነገር ግን ይበልጥ ጎበዝ እንደሆን እንግሊዝኛ ላይ ከ9ኛ ክላስ ጀምሬ መስራት ነበረብኝ። አሁን ያለሁበትም ላይ የሆንኩት አነብ ስለነበር ነው፣ ጥሩ አንባቢ ስለነበርኩኝ ነው እንጂ ፕራክቲስ አስቤበት ፕራክቲስ አድርጌ አይደለም። ሁሉም ትምህርት በእንግሊዝኛ ስለምንማር ነው። እናንተ ከጓደኞቻችሁ አንጻር ብዙ እድሎችን ማግኘት የምትፈልጉ ከሆነ እንግሊዝኛ ኢንተርናሽናል ቋንቋ ስለሆነ ከአሁኑ እንግሊዝኛ ቋንቋ ክህሎታችሁ ላይ ለመስራት ሞክሩ። ይሄ ከሁሉም ግዴታ አንድ ነገር መባል ለራሴ ስለ እንግሊዝኛ ቋንቋና ህይወትን ዶክመንት ስለማድረግ ነበር ምነግረው።